በዚህ የሚያቃጥል አሸዋና በደም በጨቀየ በረሃ ውስጥ ተስፋ እንደጠፋ ውሃ ድርቅ በሆነባት ዓለም አንዲት ሴት ከገነት ተነጥቃ ወደ ገሃነም ተወረወረች። ይህ ድፍረት የጥፋትና የማይገታ የበቀል ታሪክ ነው። ከአረንጓዴዋ መንደር እስከ ሲታዴል ምሽጎች፣ ከእናቷ የመጨረሻ ትንፋሽ እስከ አምባገነኑ ዩሜንተስ ውድቀት ድረስ ፋሪዮስ በዝምታ የሳለችውን ጩቤዋን መዛለች። ዛሬ ከ15 ዓመታት ጥበቃ በኋላ ያ በውስጡ የደበቀችው የኮክ ፍሬ ዘር በጠላቶቿ ደም ይረሰረስ ነው። ታሪኩ የሚጀምረው ፋሪዮስ ከጓደኛዋ ጋር በመሆን የበሰሉ የኮክ ፍሬዎችን በደስታ ስትለቅም ነው። ያ ያማረ ሰላም ድንገት በደረሰ እንግዳ ድምፅ ተረበሸ። ጓደኛዋ በድንጋጤ ብታየው ይሻላል ብላ ብትመክራትም ፋሪዮስ ግን በውስጧ ባለው ድፍረት ተገፋፍታ ድምፁን ለመመርመር አመራች። ከዚያም እዚያው ቁጥቋጦ ውስጥ ተደብቀው እንዳውሬ የሚጮሁ የሞተር ሳይክል ወንበዴዎችን አገኘች። አደጋው እንደጠናባት የተረዳችው ፋሪዮስ በብልሃት የአንደኛውን ሞተር የነዳጁን ቱቦ ቆረጠችው። ሆኖም ግን የሌላውን ለመቁረጥ ስትሞክር ቶጃም የተባለው ወንበዴ ድንገት አጠመዳት። ራሷን ለመከላከል የቶጃምን እግር በቢላ ወቅቶ በመሮጥ ለመንደሩ ሰዎች የፉጨት ምልክት ሰጠች። ያም ሆኖ ግን ጨካኙ ወንበዴ በጅራፍ ጠልፎ በመያዝ እንደ ወፍ ነጥቆ ወሰዳት። ብዙም ሳይቆይ ልጇ መታገቷን ያወቀችው እናቷ ሜሪ ከጥቂት ተዋጊዎች ጋር በፈረስ ሆና ወንበዴዎችን ማሳደድ ጀመረች። ሜሪ አንዱን ወንበዴ በሰይፍ መታ ከጣለችው በኋላ ሞተሩን ነጠቀችው። ከዚያም ፋሪዮስን ለማዳን ከመነሳቷ በፊት የመንደሩ መሪ በቂ ጥይትና ጥቁር ባሩድ አስታጠቃት። ሜሪ ጉዞውን ቀጠለች። በመንገድ ላይ ሳለችም ሌላውን ወንበዴ ከሩቅ ሆና በጥይት ዘረረችው። የቀሩት ሁለት ወንበዴዎች ምን እየተፈጠረ እንደሆነ ለማየት ባሉበት ቆሙ። ሜሪ ስትቃረብ ሲያዩ በፍርሃት ቢሸሹም እሷ ግን አልተደናገጠችም። ይልቁንም በወሰደችው ሞተር ላይ ያሉትን ክፍሎች በመጠቀም የተበላሸውን ሞተር በፍጥነት ጠገነች። ጉዞውንም ለመቀጠል በቂ ነዳጅ እንዳላት አረጋገጠች። ማሳደዱ እስከ ሌሊት ቀጠለ። በዚያው ቅጽበት አንደኛው ሞተር ነዳጅ ጨረሰ። ወንበዴዎቹ ቀጣይ እርምጃቸው ምን መሆን እንዳለበት ሲከራከሩ ፋሪዮስ ይህንን አጋጣሚ ተጠቅማ የታሰረችበትን ገመድ በጥሳ አመለጠች። ሆኖም ግን ወንበዴው እንደገና አሳዶ ያዛት። በሚቀጥለው ቀን ሜሪ የወንበዴዎቹ መደበቂያ ቦታ ላይ ደረሰች። ሌላ ወንበዴንም በጥይት መታጣለች። አሁን ከፋሪዮስ ጋር የቀረው ቶጃም ብቻ ነው። ቶጃም ሀብታም ቦታ አገኘሁ እያለ ለጓደኞቹ እየፎከረ ፋሪዮስን ወደ አለቃቸው ሊወስዳት ሲሞክር ፋሪዮስ ከሞተር ላይ ዘላ ወረደች። በተጨማሪም የቶጃምን መሳሪያ የሞተሩ ጎማ ውስጥ ወረወረችው። በዚህም ሞተሩ ተከስክሶ ቶጃም ክፉኛ ቆሰለ። ከዚህም በኋላ ፋሪዮስና የቆሰለው ቶጃም ዩሜንተስ ወደ ተባለው የጦር አበጋዝ ፊት ቀረቡ። ቶጃም ዩሜንተስ ለመናገር ሲሞክር ነፍሱ እስከ ወዲያኛው ወጣች። ፋሪዮስ ዩሜንተስን ለማጥቃት ቢሞክርም ሌሎች ጠባቂዎች ያዟት። ዩሜንተስ ፋሪዮስን ቢጠይቃትም ከየት እንደመጣች ልትናገር አልፈለገችም። በመሆኑም እሱ በደግነት በመቅረብ አታሎ ሚስጥሯን ለማውጣት በማሰብ አብረው እንድትቆይ ወሰነ። በመቀጠልም ሜሪ ወደ ሰፈሩ በስውር ገብታ ብዙ ሰዎችን እየገደለች ፋሪዮስ ወዳለችበት ድንኳን ደረሰች። እዚያም አንድ ሰው ድል ካደረገች በኋላ ፋሪዮስን ስታጥብ የነበረችውን ሴት አዝናላት ተወቻት። ሴቲቱ እኔም ተጎጅና እናት ነኝ ብላ ብትማጸንም ሜሪና ፋሪዮስ ሊወጡ ሲሉ ግን ለጠባቂዎች በመጮህ ከዳቻቸው። በተከፈተው ተኩስ የነዳጁ በርሜል ተመቶ የሜሪ ልብስ በእሳት ተያያዘ። ሆኖም እሳቱን ለማጥፋት ልብሷን ማውለቅ ነበረባት። ከዚያም በሞተር በፍጥነት አመለጡ። ነገር ግን ዩሜንተስና ሰዎቹ እየተከተሏቸው መሆኑን ስታውቅ ሜሪ ለፋሪዮስ ብቻዋን ወደ ቤቷ እንድትሄድ ነገረቻት። ስትደርስም እንድትተክለው የኮክ ፍሬ ሰጠቻት። ሜሪ ተከታዮቹን በጥይት ብትመታም በመጨረሻም ግን ተይዛ መዋጋት አቃታት። ፋሪዮስ ድምፁን ሰምታ ስትመለስ እናቷን በመስቀል ላይ አስረው አገኟት። ከየት እንደመጣች እንድትናገር ቢያሰቃዩአትም ታሪኳን አሳልፋ አልሰጠችም። በመጨረሻም ዩሜንተስ
ፋሪዮስ እያየች እናቷን አስገደላት። እንዲያውም የልጅቷን እንባ ቀምቶ ተሳለቀባት። በሚቀጥለው ቀን ጉዟቸውን ሲቀጥሉ ታሪክ አዋቂው ፋሪዮስ ጠቃሚ እንድትሆን ማንበብና መጻፍ ሊያስተምራት ቢሞክርም እሷ ግን ልክ እንደ ድንጋይ ዝምታን መረጠች። ያም ቢሆን አንድ ምሽት ያገኘችውን ቀለም በመጠቀም ወደ ቤቷ መመለሻ መንገድ እንዲሆናት በማሰብ የከዋክብትን ካርታ በእጇ ላይ ሳለችው። ከጥቂት ቀናት በኋላ የዲሜንተስ ቡድን በበረሃ ውስጥ ሳሉ ቀይ የጭስ ምልክት ተመለከቱ። እዚያም የኢሞርታንጆ ወታደር የሆነው ዋርቦይ አገኙ። ዲሜንተስ ስለ ሀብታሙ ቦታ ሲጠይቀው ወታደሩ ወደ ሲታዴል መራቸው። ሲታዴል ሲደርሱ ምስኪኖቹ ሰዎች ፈርተው ተደበቁ። በመጨረሻም ዲሜትነስ ካረዱት እንደሚጎዳቸው ከረዱት ግን ነፃነት እንደሚሰጣቸው ቃል በመግባት አለቃቸውን ተጠራ። ታላቁ መሪ ኢሞርታንጆም በመጨረሻም በክብር ተገለጠ። በዚህም ጊዜ ረዳቱ ዲሜንተስን እንዲያናገረው ከአጃቢው አንዱን ዋርቦይ እንዲመርጥ አዘዘው። የተመረጠው ወጣት ወታደር ለሞት መዘጋጀቱን ለማሳየት ጥርሶችን በቀለም ቀባ። ከዚያም ካለበት ድልድይ ላይ በመዝለል በኬብሎች ተንሸራቶ በታላቅ ፍንዳታ ሕይወቱን አጠፋ። የጆ ረዳት በኩራት ሁሉም የዋርቦይ ወታደሮች የኢሞርታንጆ ሲሉ ነፍሳቸውን ለመስጠት ዝግጁ ናቸው በማለት የሰራዊቱን ታማኝነት አሳየ። አለቆቹ አካባቢውን ለቀው ሲወጡ የሲታዴል ወታደሮች በዲሜንተስ ኃይል ላይ ድንገተኛ ጥቃት ሰነዘሩ። በዚህም ምክንያት የዲሜንተስ ብዙ ሰዎች ተገደሉ። የሰንሰለት ግርዶሽ ያላቸው ሞተር ሳይክሎችም ተዘረፉ። የፋሪዮስ ጎጆ ጭምርም ተወሰደ። ባሪዎቹም እሷንና የታሪክ አዋቂውን ይዘው ለመሄድ ይሞክሩም ዲሜንተስ በመጨረሻ ቅጽበት ደርሶ አዳናቸውና ቡድኑን ይዞ ወደ በረሃው ሸሸ። ከጥቂት ቆይታ በኋላ ዲሜንተስና ጓደኞቹ ሌላው የበረሃ ምሽግ ወደ ሆነው ጋስታውን ደረሱ። እዚያም በድብቅ ተሸሽገው የነዳጅ ማመላለሻ ተሽከርካሪዎች ከተማዋን ለቀው እስኪወጡ ጠበቁ። ተሽከርካሪዎቹ እንደወጡም ድንገተኛ አደጋ በመጣል ጠባቂዎቹን በአጭር ጊዜ ውስጥ ደመሰሷቸው። ከዚያም ጥቂት ወንበዴዎች የዋርቦይ ልብስ በመልበስ ተሽከርካሪዎችን ወደ ጋስታውን መንዳት ጀመሩ። ዲሜንተስና የቀሩት ሰዎች ግን እንደተሳደዱ በመምሰል ከተማዋን ለማታለል ሞከሩ። በመጀመሪያም የከተማው ጠባቂዎች ነገሩ አጠራጣሪ ስለሆነባቸው በሩን ለመክፈት አቅማሙ። ሆኖም ግን ዲሜንተስ የተንኮሉ አካል እንዲሆን የዋርቦይ ልብስ የለበሱትን የገንዛ ሰዎቹን መግደል ጀመረ። ይህንን ያዩት ጠባቂዎች ጥቃቱ እውነተኛ መስሏቸው በሩን ከፈቱ። ይሁን እንጂ ከባድ መኪና ውስጥ ተደብቀው የነበሩት የዲሜንተስ ወታደሮች ዘለው በመውጣት በሩን በቁጥጥራቸው ስር አዋሉ። ዲሜንተስም ከተማዋን ወረረ። ዲሜንተስ የጋስታውን መሪን ጣት ለኢሞርታንጆ በመላክ የድርድር ስብሰባ ጠራ። በስብሰባው ላይ የጋስታውን መሪ በጭንቅላቱ ላይ በታሰረ መሳሪያ እየተሰቃየና እንዲለምን ቢደረግም በጆ ልጆችና በዲሜንተስ መካከል በተፈጠረው ግጭት ተነስቶ በመጨረሻም መሪው ተገደለ። በተጨማሪም ዲሜንተስ በከተማው ውስጥ ቦምቦች እንደቀበረና ማፈንዳት የሚችለው እሱ ብቻ እንደሆነ በመዛት ራሱን የከተማ መሪ እንዲያደርጉት አስገደደ። በዚህ መሃል ግን የኢሞርታንጆ ትኩረት ወደ ፋሪዮስ አረፈ። ዲሜንተስ ልጄ ናት ብሎ ሊዋሽ ቢሞክርም ፋሪዮስ ግን በድፍረት እውነት አይደለም፣ እናቴን የገደለው እሱ ነው በማለት እውነቱን አወጣች። በመጨረሻም ኢሞርታንጆ ዲሜንተስ ጋስታውንን እንዲመራ ፈቀደለት። በምላሹ ግን ፋሪዮስንና አንዱን ወንበዴ እንዲሰጠው ጠየቀው። ዲሜንተስ በስምምነቱ ባይደሰትም ትዕዛዙን ተቀብሎ ለፋሪዮስ የሰጣትን አሻንጉሊት ነጥቋት ሄደ። ፋሪዮስ የኢሞርታንጆ ሚስት እንድትሆን ተወሰነ። በቤተ መንግስቱ ውስጥ ያሉ ሚስቶች በደግነት ቢቀበሏትም ጆ ሴቶችን ያለ ፍላጎታቸው ሲያስገድድ በማየቷ ልቧ በሐዘን ተሰበረ። አንድ ቀን ከሚስቶቹ አንዷ ሴት ልጅ ስትወልድ ጆ ግን ወንድ ልጅ ስላልሆነ አልተደሰተም። ይህ በእንዲህ እንዳለ የጆ ልጅ የፋሪዮስን ጸጉር እየነካካ ያስቸግራት ነበር። ፋሪዮስ ግን የጥንካሬ ምልክት የሆነችውን የእናቷን የኮክ ፍሬ ዘር ሁሌም ይዛ ነበር። አንድ ቀን በሚስጥር ጸጉሯን ተላጨች። ከዚያም መረብና ሰም በመጠቀም ሰው ሰራሽ ዊግ ሰራች። የጆ ልጅ ሊያስገድዳት ሲሞክር ዊጉን በእጁ ጥሎላት አመለጠች። ድልድይ ስር ተደብቃ እያለ ሊፈልጓት ቢመጡም ሳያገኟት ይቀራሉ። ከዚያን ጊዜ ጀምሮ ፋሪዮስ ወንድ መስላ
ዝምታ መርጣ በምሽግ ውስጥ በጉልበት ሥራ ተሰማራች። በመውጣትና በመዝለል ባላት ልዩ ችሎታ በአጭር ጊዜ ውስጥ የተበላሹ መኪኖችን በሰንሰለት የሚጠግኑ መካኒክ መሪ ሆነች። በአጠቃላይ 15 ዓመታት አለፉ። ፋሪዮስ ግን ለማንም ሳትናገርና ለኢሞርታንጆ ታማኝ መስላ እየሰራች እውነተኛ ማንነቷን ደብቃ ቆየች። ከዚያም መካኒኮቹ ዋር ሪግ የተሰኘውን ቦሚ ኖከር የሚባል ግዙፍ መሳሪያ የታጠቀውን ኃይለኛ ተሽከርካሪ እንዲሰሩ ታዘዘ። ይህንን ግዙፍ መኪና እንዲያሽከረክር የተመረጠው ደግሞ ካሉት ሁሉ በላጩ አሽከርካሪ ፕሪቶሪያን ጃክ ነበር። ጃክ አዲሱን ተሽከርካሪ ለመጀመሪያ ጊዜ እየነዳ ጉዞ ጀመረ። ይሁን እንጂ ከዲሜንተስ ቡድን ተለይተው በራሳቸው በተደራጁ ወንበዴዎች ወጥመድ ውስጥ ወደቀ። ወንበዴዎቹ በሞተር ሳይክል ላይ ሆነው በፓራሹት ከሰማይ የተንሸራተቱ በዋረሪግ ላይ አስገራሚ ጥቃት ሰነዘሩ። የኢሞርታንጆ ወታደሮች አንድ ባንድ እየተሸነፉ ሲሄዱ፣ አንዳንዶቹም መኪናውን ለማዳን ሲሉ እየዘለሉ ይሰወሩ ነበር። ጃክ ግን ፍጥነቱን ሳይቀንስ ወንበዴዎቹንም ሆነ የገንዛ ወታደሮችን እየገጨ ጉዞውን ቀጠለ። በኮንቮዩ ውስጥ በሞተር ስትጓዝ የነበረችው ፋሪዮስ በድንገት ከዋረሪጉ ስር በመውደቅ ካለበት ቦምብ ተረፈች። በመቀጠልም አብሯት የነበረው መካኒክ ሲሞት ፋሪዮስ መሳሪያዎቹን አንስታ መኪናውን መጠገን ጀመረች። ወንበዴዎቹ መኪናውን በድማሚት ለማፈንዳት ቢሞክሩም ፋሪዮስ አንደኛውን ወንበዴ በእርግጫ ጥላ ቦምቡ እንዳይፈነዳ አደረገችው። ሆኖም ግን ወንበዴዎቹ ወደ መኪናው ሊጠጉ ሲሉ ፋሪዮስ በፍጥነት ጥገናውን ጨረሰች። ጃክም ፍጥነቱን በመጨመር አጥቂዎቹን አራገፋቸው። ያም ሆኖ ግን የወንበዴዎቹ ቁጥር እጅግ ከፍተኛ ስለነበር የዋርቦ ወታደሮች ወደ መንግስተ ሰማያት እንደሚገቡ እያመኑ በየተራ ሕይወታቸውን ሰጡ። በድንገተኛው ፍንዳታ ምክንያት ተሽከርካሪው ሲጋጭ የፋሪዮስ ኮፍያ ወልቆ ወደቀ። በዚህም ቅጽበት ጃክ ፋሪዮስ ሴት መሆኗንና ማንነቷን ተረዳ። ወንበዴዎቹ ዳግም ሲቃረቡ ፋሪዮስና ጃክ በአንድነት መተኮስ ጀመሩ። ፋሪዮስ በሮቦት እጅ የታገዘ መሳሪያን ተጠቅማ በፓራሹት የሚበሩትን ወንበዴዎች አንድ ባንድ ዘረረቻቸው። በመቀጠልም ሌላኛው ወንበዴ በሞተር ወደ እሷ ሲበር በሳንጃ እግሩን ወጋቸው። ከዚያም የመጨረሻው ዋርቦይ መሳሪያውን እንዲያበራ አዘዘችውና እሷም ከበሩ ጀርባ ተደበቀች። የመጨረሻው ጠላት ወደ መሰርሰሪያው ተስቦ ሲሞት የሞት ተኩስ ተኩሶ የመጨረሻውን ዋርቦይ ገደለው። ሁሉም ነገር ካበቃ በኋላ ፋሪዮስ በጃክ ላይ መሳሪያ ደቅና መኪናውን እንዲያቆም አዘዘችው። ጃክ መጀመሪያ አሽቀንጥሮ ቢጥላትም ሆኖም ተመልሶ መጥቶ አብረው አዲስ ሕይወት እንዲጀምሩ ሐሳብ አቀረበላት። ጃክ የመንገድ ላይ የኑሮ ጥበቦችን ሁሉ ሊያስተምራት ቃል ሲገባላት ፋሪዮስ ከእሱ ጋር ለመስራት ወሰነች። ከዚያን ጊዜ ጀምሮ ፋሪዮስ የጃክ ዋና ረዳት በመሆን ለኢሞርታንጆ አብረው መጓዝ ጀመሩ። አንድ ቀን ነዳጅ ለመውሰድ ወደ ጋስታውን ሲሄዱ ከተማዋ በዲሜንተስ ደካማ አመራር ምክንያት መስቀልቅሏ ወጥቶ አገኟት። ዲሜንተስ ፋሪዮስን ቢያትም እድሜዋ ስለጨመረ ሊያውቃት አልቻለም። በዚህ መሃል ዲሜንተስ ከሌሎች መሪዎች ጋር ስብሰባ እንዲደረግ ቢጠይቅም በከተማዋ ሁከት ስለተነሳ ጃክና ፋሪዮስ ለማምለጥ ተገደዱ። ጃክ አጥቂዎቹን በጥይት ሲከላከል፣ ፋሪዮስ ግን ትከሻዋ ላይ በጩቤ ቆሰለች። ጃክም ወደ ቤታቸው ሲመለሱ ቁስሏን በጥንቃቄ አከመላት። ወደ ማዕከላቸው ሲመለሱ የዲሜንተስ መልእክት ለአለቃቸው ጆ አደረሱ። በዚህም ምክንያት በጆ ረዳቶችና በልጆቹ መካከል አለመግባባት ተፈጠረ። በመጨረሻም ኢሞርታንጆ ጃክን ወደ ቡሌት ፋርም ሄዶ መሳሪያዎቹን እንዲያመጣ አዘዘው። ጃክ የፋሪዮስን ቁስል ሲሰፋላት ስለ ሰውነቷ ንቅሳት ይጠይቃታል። እሷም የወላጆቿን አሳዛኝ ታሪክ አጋራችው። ጃክም ፋሪዮስን ያንን የተትረፈረፈ ስፍራ እንድታገኝ እንደሚረዳት ቃል ገባላት። ፋሪዮስ በቅንነቱ ተማምና ለዓመታት የጠበቀችውን የኮክ ፍሬዘር አሳየችውና አብሯት እንዲሄድ ጋበዘችው። በማግስቱም ወደ ቡሌት ፋርም ሲጓዙ ፋሪዮስ ከዋር ሪጉ ይልቅ የጥበቃ መኪናውን እንድታሽከረክር ወሰነ። ጃክና ፋሪዮስ
ቡሌት ፋርም ሲደርሱ ግን ያልጠበቁት ነገር ገጠማቸው። ዲሜንተስና ሰራዊቱ ቀድመው ስፍራውን ተቆጣጥሮት ነበር። በዚያው ቅጽበት ጠላቶቹ ጥቃት ሊሰነዝሩ ሲሉ ጃክ የማስጠንቀቂያ መልእክት አስቀመጠ። ፋሪዮስም በፍጥነት መኪናዋን አዙራ በሩን ጥሳ ወጣች። በመሃል አንደኛው መኪና ሲደቆስ ዋናው ተሽከርካሪ ግን በውስጥ በኩል ተቀርቅሮ መንቀሳቀስ አቃተው። ጃክ አጥቂዎቹን በጥይት ሲከላከል፣ ፋሪዮስ ደግሞ የቤቱን ጠባቂ በመምታት ጃክን ከበሩ ማዶ ሆና ታግዘው ጀመር። ከዚያም ጃክ በፍጥነት ወደ ዋረሪጉ በመመለስ በሩን ሰብሮ ወጣ። ፋሪዮስ ጃክን ለመቀበል መኪናው ውስጥ ሆና ብትጠብቀውም ጃክ ግን ከእሷ ጋር ከመሄድ ይልቅ ለተጨማሪ ኃይል የጭስ ቦምብ ተኮሰ። በመቀጠልም ግዙፉን መሰርሰሪያ በማስነሳት ወደ ጠላቶቹ መሃል ዘልቆ ገባ። ፋሪዮስ በመጀመሪያ ተስፋ ቆርጣ ልትሄድ ብታስብም ግን ህሊናዋ ስላልፈቀደላት ተመልሳ መጣችና ከፍ ያለ ቦታ ላይ ሆና እንደ ድብቅ ተኳሽ ጠላቶቿን አንድ ባንድ መረሸን ጀመረች። ምንም እንኳን ዲሜንተስ በጥይቶቿ ባይመታም አንደኛው ጥይት ግን ግንባሩን ጨረፍ አድርጎት አለፈ። ጃክ በዋረሪጉ ህንፃዎቹን ሲያፈርስ አንደኛው ግንብ ተንዶ መኪናውን ጉድጓድ ውስጥ ተከተተው። ጃክ ከመኪናው ጋር አብሮ እንዳይሰምጥ ሲወጣ ፋሪዮስ በሞተር መታ በሰንሰለት መንጠቆ አዳነችው። ሆኖም ግን ዲሜንተስና ሰዎቹ በግዙፍ መኪና አሳደዷቸው። በጥይቱ ልውውጥ መሃል የዲሜንተስ መኪና ወደ ፋሪዮስ ተጠጋ። በዚህ መጥፎ አጋጣሚ የከዋክብት ካርታ ያለበት የፋሪዮስ እጅ በሁለቱ መኪኖች መሃል ተጨፈለቀ። መኪናቸው ተገልብጦ ሁለቱም በዲሜንተስ እጅ ወደቁ። ዲሜንተስ ጃክን ከሞተር ጀርባ አስሮ መሬት ለመሬት እየጎተተ ለሞት አሳልፎ ሰጠው። ፋሪዮስም በቆሰለ እጇ ተሰቅላ የጃክን ስቃይ እንድታይ ተገደደች። ከዚያም ዲሜንተስ በድካም ወንበሩ ላይ ተቀምጦ ወታደሮቹ በአካባቢው አቧራ ሲያስነሱ ዋሉ። ይሁን እንጂ ዲሜንተስ ፋሪዮስን ላይ ሲሄድ ስፍራው ላይ አልነበረችም። እሷም አመቺውን ጊዜ ተጠቅማ የቆሰለውን እጇን በመቁረጥና በአቧራው ተከልላ አመለጠች። ዲሜንተስ ያባረራት ቢሞክርም ፋሪዮስ ግን ከመሄዷ በፊት የመኪናውን ጎማ ከግዙፉ ቁፋሮ ማሽን ጋር በሰንሰለት አስረው ስለነበር መኪናው ተበላሸ። ፋሪዮስ በበረሃ ውስጥ ስትጓዝ ነዳጅ አልቆባት በሙቀት ምክንያት ራሷን ስታወደቀች። እንደ ዕድል ሆኖ የሲታዴል ዘበኞች አግኝተው ወደ ሆስፒታል ወሰዷት። ሐኪሙም ቁስሏ እንዳይመረቅዝ በብልሃት ካከማት በኋላ ስትነቃ ወዲያውኑ ወደ ኢሞርታንጆ ዘንድ ሄደች። እኔ ፕሪቶሪያን ፋሪዮሳ ነኝ በማለት ራሷን ካስተዋወቀች በኋላ ዲሜንተስ ጋስታውንን ያቃጠለው ጆንን ለማታለልና ሲታዴልን ጥበቃ አልባ ለማድረግ እንደሆነ ነገረችው። በመሆኑም ኢሞርታንጆ ዲሜንተስን ለማታለል ወደ ጋስታውን የሚሄዱ መስለው ታዩ። ዲሜንተስም የጆንን መኪኖች ሲያይ ተደስቶ ወደ ሲታዴል ለመሄድ ተዘጋጀ። ነገር ግን የጆ ረዳት በሰጠው ምልክት መኪኖቹ በሙሉ ተመልሰው ዲሜንተስን ከበቡት። በመጨረሻም በቀጣዮቹ 40 ቀናት ውስጥ በመንገዶች ላይ እጅግ አሰቃቂና ደም አፋሳሽ ጦርነት ተካሄደ። በዚህ ረጅምና ደም አፋሳሽ ጦርነት ውስጥ የዲሜንተስና የጆ ወታደሮች አንዱ ሌላውን ለማጥፋት ያለ ርህራሄ ተፋለሙ። በዚህ መሃልም ፋሪዮስ ለራሷ የብረት እጅ ሰራች። ከዚያም መካኒኮቹ ዘንድ ሄዳ የሚነዳ ተሽከርካሪ ጠየቀቻቸው። መካኒኮቹ አንድ ጎማ የጎደለው መኪና ብቻ እንደቀራቸው ቢነግሯትም እሷ ግን ምንም ሳይገዳት መኪናውን ወሰደችው። የጆ ልጆች ለጦርነት መኪና እያዘጋጁ ባለበት ስፍራ በሚስጥር ገብታ አንዱን ፈጣን መኪና ሰረቀቻቸው። በዚያም ቅጽበት የታሪክ አዋቂው በታሪካቸው ውስጥ ትልቅ ቦታ ካላቸው ግለሰቦች ተርታ በመመደብ የጥፋት 5ኛዋ ጋላቢ ሲል ሰይማት። ከጥቂት ቀናት በኋላም ዲሜንተስና ጥቂት ሰዎች በበረሃው ውስጥ ሲጓዙ ከቡድኑ ውስጥ 2 ሰዎች በጥይት ተመተው ወደቁ። ወዲያውኑም ዲሜንተስ አንድ መኪና እየተከተላቸው መሆኑን ሲረዳ ሰዎቹ ተከፋፍለው ተደብቀው እንዲያጠቁ አዘዘ። ፋሪዮስ መኪናውን በከፍተኛ ፍጥነት በመንዳት ሞተሮቹን እየገጨች ጣለቻቸውና ዋናው መኪና ላይ አተኮረች። ነገሩ ግን በመኪናው ውስጥ የነበረው ዲሜንተስ ሳይሆን የእሱን ካባ የለበሰ ሌላ አዛውንት ነበር። ፋሪዮስም ካባውን ነጥቃ አዛውንቱን ገፋችው። እሱም ደረቅ አሸዋ ውስጥ ገብቶ ሰመጠ። ፋሪዮስ
ዲሜንተስን ለማግኘት አይኗን በሞተሮች ላይ ተከለች። ረጅም ፀጉር ያለው ሰው ስታይም እሱ መስሏት ነበር። ይሁን እንጂ ከሞተሩ ላይ ሲወድቅ ሌላ ተንኮል መሆኑን ተረዳች። በመጨረሻም ፋሪዮስ እውነተኛው ዲሜንተስ ብቻውን እየነዳ የሚሄደው ሞተረኛ መሆኑን በብልሃት ታወቀች። ከጥቂት ቆይታ በኋላ ዲሜንተስ የውሃ መጣራቀሚያው እንደተበሳ አወቀ። ከተደበቀበት ወጥቶም ፋሪዮስን ሲያያት ሊተኩስበት ቢሞክርም መሳሪያው ጥይት አልነበረውም። ሊሸሽ ቢሞክርም መኪናው እየተከተለ መሆኑን ሲያይ ተስፋ በመቁረጥ ተንበረከከ። ፋሪዮስ የዲሜንተስን ካባ ለብሳ ቤቱ ስትቆም ታስተውሰኛለህ በማለት ጠየቀችው። ሆኖም ዲሜንተስ የጃክ ረዳት መሆኗን እንጂ ማንነቷን አላወቀም። የፋሪዮስን ቢላዋም ለመቀማት ቢሞክር የያዘው የተሰበረውን እጀታ ብቻ ነበር። እሱ ግራ ተጋብቶ እያለ ፋሪዮስ በኃይል መታ ዘረራችው። ዲሜንተስ ሲነቃ ራሱን በሰንሰለት ታስሮ አገኘው። ፋሪዮስ ከ15 ዓመታት በፊት በእሷና በእናቷ ላይ ያደረሰውን ግፍ ነገረችው። ያም ሆኖ ግን ዲሜንተስ እሷን ከብዙ ተጎጂዎች እንደ አንዷ በመቁጠር ሊያስታውሳት አልቻለም። ፋሪዮስም ልትበቀለው ስትጀምር እሱ ግን ማውራቱን አላቆመም። ድንገት ዲሜንተስን የሚጥል በሽታ ይዞት መሬት ላይ ወደቀ። ፋሪዮስም በብረት እጇ ሰንሰለቱን በጥሳ ለዓመታት የወሰደባትን አሻንጉሊት አንድ ባንድ ነጠቀችው። ዲሜንተስም ማንነቷን ያወቀው በዚህ ጊዜ ነበር። ዲሜንተስ ተባብረን ታላቅ መሪዎችን ነን ብሎ ቢለምናትም ፋሪዮስ ግን ለሐሳቡ ቦታ አልሰጠችም። አሻንጉሊቱን ጥላ ሂሳቧን ከእሱ ጋር ለማወራረድ ወሰነች። ስለመጨረሻው የበቀል እርምጃም ብዙ ወሬዎች ነበሩ። አንዳንዶቹ ጭንቅላቱ ላይ ተኩሳ ገደለችው ይላሉ። ሌሎች ደግሞ ልክ እናቷን እንዳደረገው በመኪና ጎትታ ዛፍ ላይ ሰቀለችው ይላሉ። እውነተኛው ታሪክ ግን ፋሪዮስ ዲሜንተስን በሚስጥር ወደ ሲታዴል ወስዳ እናቷ የሰጠቻትን የኮክ ፍሬ ዘር እንዲያበቅል ማዳበሪያ አደረገችው። በመጨረሻም ያ ዘር በዲሜንተስ አካል ላይ በቀለ። አድጎም ፍሬ ማፍራት ጀመረ። ፋሪዮስም የዛፉን ፍሬ ለኢሞርታንጆ ሚስቶች ሰጠቻቸውና በከባድ መኪና ይዛቸው አመለጠች። ይህ ማምለጥ ነው ማድ ማክስ ፋሪ ሮድ በተባለው ፊልም ላይ ያየነው ታላቁ ጉዞ የጀመረው። ይህ ጀግናዋ ፋሪዮስ ለዓመታት ስትጠብቀው የነበረው ፍጻሜ ነው። እኛም የዛሬ ፊልም ቅኝታችን ፍጻሜውን እዚህ ላይ ያደረገ። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።